ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከረጅም ጊዜ በኋላ ተመልሻለሁ። ያው ለልጄ ሰጥቼው ነበር ይሄን ቻናል ነግሬያችኋለሁ። እ የዛሬ ልጆች ታውቃላችሁ አይታዘዙም። እ እንዲሁም ደግሞ ቶሎ እንትን ይፈልጋሉ። ቶሎ ውጤት ማየት ይፈልጋሉ። የሆነ ትዕግስት የላቸውም። እንደኛ ዘመን የቲክቶክ ዘመን ልጆች ስለሆኑ የሶሻል ሚዲያ ዘመን ልጆች ስለሆኑ አልፈረድኩበትም። ምክንያቱም ሶሻል ሚዲያ ላይ ቶሎ ታድጋላችሁ፣ ቶሎ ትወድቃላችሁ፣ ሁሉ ነገር ፈጣን ነው እና በእኛ ጊዜ ግን ብዙ ዋጋ ትከፍላላችሁ። መጽሐፍ ብትጽፉ፣ ስዕል ብትስሉ፣ የሆነ ነገር ብትሰሩ፣ ምን ብትሉ በጣም ዋጋ ከፍላችሁ ነው እና ያንን ጊዜ ስለማያውቁት የቲክቶክ ዘመን ስራቸውን በሶሻል ሚዲያ ስለሚያስተዋውቁ ቶሎ ማደግን ይፈልጋሉ እና ዩቱብ ደግሞ ቶሎ የሚያሳድግ አይነት አይደለም። ጊዜ ይወስዳል ምናምን። ትዕግስቱን ፈተነው መሰለኝ አልጠቀምበትም ብሏል። እንግዲህ ተመልሻለሁ ማለት ነው። እንዴት ናችሁ? ሰላም ናችሁ? ዛሬ በምን ጉዳይ ብቅ አልኩኝ መሰላችሁ? የሆነ ፖድካስት ላይ ስለ አንዲት እናት እና ልጅየው ነች፣ ስለ እናቷ የሆነ ታሪክ እያወራች ነው እና የአባትየው ጭካኔ በጣም ገረመኝ። ሳይሞት ፍጹም መሰለኝ ስሙ ፖድካስቱ። ፍጹም የሚባል ልጅ ፍፄ ምናምን ነው መሰለኝ፣ እኔ እንጃ እንትኑ ብቻ እንደዛ ነገር ነው እና እዛ ላይ ሴትየዋ ልጅቷ ስለ እናቷና ስለ አባቷ ነው ታሪክ የምታወራው እና እዛ ላይ ምን ብላ አወራች? በቃ ስታወራ በጣም በጉጉት ነበር እየሰማ የነበረው እና የሰውየውን ጭካኔ በጣም አየሁኝ። ወንድ ልጅ ይህን ያህል ይጨክናል እንዴ እስክል ድረስ ገባችሁ? ጭካኔ በእርግጥ የጾታ ነገር አይመስለኝም፣ የተፈጥሮ ጉዳይ ነው። ወንድ ሴት ብለን ወንድ ጨካኝ ነው ሴት ጨካኝ ነች ብለን አንከፋፍለውም። ጭካኔ የጾታ እንትን ሳይሆን ያው የልብ ክፋት ነው። ራሳችንን ለክፋትና ለፍቅር ባዘጋጀነው መጠን ነው ያንን ነገር የምንታደለው። ክፉ ልሁን ተነስቼ ክፉ ልሁን ብዬ ክፋትን ብቻ ባስብ ክፉ ሆናለሁ። እስቲ ጥሩ ልሁን ብዬ ደግ ነገርን ብቻ ብዘራ ደግሞ ጥሩ ሰው ሆናለሁ እና ማንም ሰው ደግሞ ክፉ ሆኖ አይፈጠርም። ራሳችን የምናዳብረው ነገር ነው እና ስሰማ በጣም ነው በቃ የሰቀጠጠኝ ማለት ነው። ሳይሞት ሞታል ብሎ ብዙ ብዙ ነገር ዋጋ ከፍላ እናትየው ተጎሳቁላ እስከማያቃት ድረስ አላወቃትም። ኢቨን ስታየው ፌንት ስትሰራ እንዲህ የሚጥል በሽታማ ካለብሽ እንዴት ትሰሪያለሽ ነው ያላት እንጂ ለደቂቃ አብሯት ተኝቶ ልጅ የወለደላትን ሴት በየወሩ ተቆራጭ ያደረግላት የነበረች ይሄ ዝም ብሎ ልጅ በእርግጥ ኦፍኮርስ በደቂቃ ስሜት ውስጥ ሊፈጠር የሚችል ነው። እነሱ ግን መውለድ ብቻ አይደለም አብረው ኖረዋል። ወልዳለታለች። በየወሩ በጓደኛው ተቆራጭ ሲያደርግላት ነበረ። እዛው ሀገር ሆኖ ማለት ነው። በጣም ከጓደኛው ጋር ሆኖ ብዙ ፊልም ነው የሰራት ብዙ እና ይሄን ሁላ ያደረገላትን ሴት እስከማያውቃት ድረስ ተለውጣለች። ተጎሳቁላ በየሰው ቤት ልብስ እያጠበች እንጀራ እየጋገረች ምናምን ነበረ እንትን የምትለው ማለት ነው ልጇን የምታሳድገው። እና አያችሁ ብዙ ጊዜ ተናግሬዋለሁ። ምንድን ነው አንዳንዴ በጣም ሲወዱን አጠገባችን ያለው ወንድ በጣም ሲወደን በጣም ሲያፈቅረን ሁሌ ያ ነገር የሚቆይ ይመስለን እና ራሳችንን እንጥላለን። ለፍቅር ብዙ ዋጋ እንከፍላለን። ግን ጤናና ውበትሽ እስካለ ድረስ ብቻ ነው። እናት ብቻ ነች ውበት ረገፈ ብላ እማትርቅ። በፍቅር ሲቀርብ ሲጀመር እኮ የሆነ ነገርሽን አይቶ ነው አንድ ወንድ የሆነ ነገር ስቦት ነው ወደ አንቺ የመጣው። ያንን ነገር ሲያጣ እግዚአብሔር ካረዳው ከአንቺ ጋር የሚቆይበት ምንም ምክንያት የለም። ብዙ ወንዶች እንደዛ ናቸው። ብዙዎቹ ሴት ልጅ ነች ለልጄ ስል ምንም ውበትም አይታየንም። እኛ አብረን ስንኖር ውበት አይታየንም። በቃ ኑሮ ማሸነፍ ልጆቻችንን ማሳደግ ምናምን እንጂ እኔ አሁን ባለቤቴ ይለወጥ አይለወጥ የእውነት ነው የምላችሁ ድሮ ከዛሬ ስንት ዓመት በፊት እንዳገኘሁት ሆኖ ነው የሚሰማኝ እንጂ አንድም ቀን የሆነ ለውጡ እንኳን ታይቶኝ አያውቅም። እና ወንዶች ግን ይሄን አይደለም። ሁሌ በቃ እንድትዋቡ እንትን እንድትሉ ይፈልጋሉ እና አላወቃትም።
እንግዲህ ሞቷል አስብሎ መርዶ ተነግሯት ሴትዮዋ እለት እለት እየሞተች ነው። እለት እለት እና ስታየው ፌንት ስትሰራ የሚጥል በሽታ ካለብሽ እንዴት ነው የምትሰሪው? እረስቷት ማለት ነው። ከነ መፈጠሯ እረስቷት። አያችሁ። እና ምን ታዘብኩኝ? አንድ በቃ ሰው እራሱን በቃ ለራሳችሁ እራሳችሁ ናችሁ ማለት ያላችሁ። በቃ እራሳችሁን በጣም ጠብቁ። ሁሉ ነገር እንዳለው ፍሬንድ ምናምን የሚባል ነገር እንዳለው ገባችሁ? ከራሳችሁ በላይ የሚሆን ነገር ግን ስለሌለ እራሳችሁን ከምንም በላይ ነው መውደድ ያለባችሁ። እቺ ሴት ለፍቅር ይሄን ሁሉ መስዋዕትነት ከፈለች። ኢቭን እኔ ደግሞ በሴትዮዋ ያዘንኩት ማለት ነው። ኢቭን ለልጇ አላሰበችም። ኤክስፓየርድ ያደረገ መድኃኒት ወሰደች። በጣም ተጎዳች። ስንት ወር ነው ስንት ዓመት ታመመች። አገሯ የወለደ አይጥልም እንደሚባለው እናቷ ሀገር ጎንደር ሄደች፣ ታመመች። ልጅቷ ትምህርቷን ሁላ አቁማ አስታመመቻት። ልጅቷ ልጅነቷን ያልተኖረ ልጅነት ይሄን ሁሉ ዋጋ ከፍላ እናቷን ቀጥ አርጋ ለእናቷ መኖር ጀመረች፣ ህይወቷን በድላ ማለት ነው። እና እናትየውን የታዘብኳት ነገር ምንድን ነው? ከልጇ በላይ ባሏን ነበር፣ የልጇን አባት ነው የምትወደው። ለልጄ ልኑር አላለች። ለልጇ መኖርን አልፈለገችም። አንድ ይሄንን ልል የቻልኩበት አንድ ኤክስፓየርድ ያደረገ መድኃኒት ወስዳ ለመሞት ነው ያንን ያደረገችው፣ አልሞተችም እንጂ ለልጇ ቤተሰቦቿ እንደውም ወንድሞቿ ምናምን በቃ ካልሞተች ወደዛ ትሂድ ምናምን ብለው ወደ እናቷ ጋር ነው የሸኟት። እናትየዋ አለች፣ አያቷ ማለት ነው፣ የዚች ልጅ አያት። እንደዛ ሆኖ እች ልጅ ልጅነቷን ጓደኞቿ ትምህርት ቤት ሲሄዱ በጣም ዋጋ ከፍላ አስታማት። በቃ የራሱ ጉዳይ እሱ እየኖረ አይደል እንዴ? ህይወት ቀጥሎ የለ እንዴ? ይሄን ያህል ከርቶኝ የለ እንዴ? በቃ ለልጄ ልኑር አላለች። ልጅነቷን ከጓደኞቿ ትምህርት ቤት ሲሄዱ እሷ የእናቷን ችግር ልትቀርፍ ካለ እድሜዋ ብዙ ዋጋ ከፍላ ለልጄ ልኑር አላለችም። መጀመሪያ ራሷን ለማጥፋት ሞከረች። ከዛ ደግሞ ለልጇ የልጇን ምንም ነገር ሳታይ ገዳም ገባች ልጅቷ። ከዛ በኋላ የምትኖርለት ነገር አጣች። አያችሁ፣ ለመኖር የምትኖሩለት ነገር ያስፈልጋል። አሁን እኔ የሆነ ነገር ራሴን ብጠብቅ ለልጆቼ ስል ነው። በቃ መሞት ባልፈልግ ለልጆቼ ስል ነው። ገባችሁ? ለምን እምኖርለት ሰው አለ እምኖርለት። ገባችሁ? እቺ ሴት ግን ከመጀመሪያ እስከ መጨረሻ የባል ፍቅር እንጂ የልጅ ፍቅር አልነበራትም። እንደዛማ ቢሆን የከዳትም ባል እሱ ከዳኝ ብላ መርዝ አትጠጣም። ከዛ እንደገና ደግሞ ተነስታ ገዳም አትገባም። የልጇን ወግ ማዕረግ ማየት ትፈልግ ነበረ። የምትኖርለት ነገር ስላጣች ልጅቷ አይሆኑ ሆነች። ከማይሆን ሰው ጋር ምናምን በቃ አልባሌ ነገር በፊት ቀጥ አድርጋ እናቷን የምታስተዳድር ሴት በቃ አልባሌ ህይወት እንትናለች ማለት ነው። እና ምን ልላችሁ ነው? ከምንም ለልጇ ብትኖር ይሻላት ነበር። ለልጇ ያንን ዋጋ ብትከፍል ይሻላት ነበር። ለወንድ ለዛውም ለከዳት ወንድ እንደዛ ከምትሆን ማለት ነው። እና ምን ልላችሁ ነው? ከምንም በላይ አንድ ራሳችሁን ውደዱ። ሁለት ልጆቻችሁን ራሳችሁን ስትወዱ ነው እግዚአብሔርንም ልጆቻችሁንም ማንንም የምትወዱት። እና ካብራካችሁ ከማህፀናችሁ የወጣውን ሰው እንጂ ባል ባዳ ነው። እስካፈቀራችሁ ድረስ ብቻ ነው ባል ዘመድ የሚሆነው። እስካፈቀራችሁ። እንደውም ስትጣሉና ሲጠላችሁ በፊት ማንኛውም ሰው ውጭ ሆኖ ከሚጠላችሁ ሰው በላይ ነው የሚጠላችሁ ባል። ወንድ ልጅ እንደዛ ነው። በጣም ነው የሚጠላችሁ። በቃ ሌላ ሰው ይሄ የሚጠላችሁ በላይ ነው። ባል በጣም ነው የሚጠላችሁ። እና ለራሳችሁ ኑሩ፣ ለልጆቻችሁ ኑሩ። ይህንን ነው ማለት የምፈልገው። ስላዳመጣችሁኝ አመሰግናለሁ። ባይ ባይ።